በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከሁላችን የሕዝበ ክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህች ዕለት ከሮሜ ሀገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽ ጀምሮ የቤተክርስቲያን ትምህርት የቀናች ዓመት ተምሮ እውነተኛ ክርስቲያን ሆነ። ከዚያ በኋላ የዚህ ዓለም ኃላፊ የማታልፍ መንግሥተ ሰማያት ኖሮ አሰበ። ሐሳቡም ሁሉ ስለ ነፍሱ ድነት አደረገ። የዛችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ስራ ይረዳው ዘንድ ለመነው። እርሱ ግን አልፈቀደም። ከውዳሴ ከንቱ የሚሸሹ ሆኗልና ወደ ገዳም ገብቶ ጽኑ የሆነ ተጋድሎ መጋደል ጀመረ። የዚያች ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉ ፈልገው አጡ። ስለዚህም ተሰብስቦ ሳለ የመለኮትን ነገር የሚናገር ጎርጎርዮስ በእሳቸው ላይ ሳለ ቀዳማዊ ጎርጎርዮስ ፈልጋችሁ እናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃም ውስጥ በፈለጉት ጊዜ አላገኙት። የፈለጉት ብዙ ቀን ኖሩ። ከእርሱ ግን በአቅራቢያቸው ይኖር ነበር። ባገኙት ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙ። ስሙንም የመለኮት ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብሎ ሰየሙ። ከዚያ በኋላ እግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነሳ፣ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመሃልና ይህም እግዚአብሔር የሆነ ነው አለ። ያን ጊዜ ወደ እነርሱ ወረደ። የአምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉ። የሹመትን ስራ ፈጸሙ። እግዚአብሔር ቁጥር የሌላቸው ብዙ ተአምራቶቹን በእጆቹ ገለጠ። ስለዚህም ገባሬ መንገላት ጎርጎርዮስ ተብሎ ተጠራ። ከብዙዎች ተአምራቱ አንዲቱ ሁለት ወንድማማች ነበሩ። ከእነርሷም ብዙ ዓሦች የሚያጠምዱባት ታናሽ ባህር ነበረቻቸው። አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህችም ባህር መካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እነርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባህር እግዚአብሔር ለመነው። በዚያም ጊዜ ባህሪቱ ደርቃ የምትታረስና ምድርም ሆነች። በመካከላቸው ሰላም ሆነ። በእጆቹ ሌላ ስለሚደረጉ ድንቆች ተአምራት ዜናው በሁሉ አገር ተሰማ። በጎ አገልግሎትም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራ ሐዘን ደረሰበት። በዘመኑ ክርስቲያን ወገኖች ሁሉ ላይ መከራ ችግር ደረሰባቸው። በዚያ ወራት የክርስቲያን ወገኖችና የአይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙ እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋር ፊራ ባዝዞ ነበርና በዚህም አባት ዘመን ድንቆች የሆኑ ብዙዎች ተአምራት ተገለጡ። አስቄጥስ ገዳም ቅዱስ አውግሮስ ቤተክርስቲያን ውስጥ እመቤታችን ቅድስት ድንግል ማርያም ስል ነበረች። ጎኗም ተገልጦ ከእሷ ብዙ ደም ፈሰሰ። በግብፅ ሀገር ካሉ ከሌሎች ስሎችም ከዓይኖቻቸው ብዙ እንባ ፈሰሰ። የሚሆነው በሊቀ ጳጳሱ በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ ሆነው። ከዚያ በኋላ ስለ እነዚያ የከፉ ወራቶች ፋንታ በጎ የሆኑ ወራቶች እግዚአብሔር ሰጠ። ሁልጊዜ መምናን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖት ያበረታታቸው ሆነ። በወንጌላዊ ማርቆስ ወንበር ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመት በሰማዕታት ኅዳር 21 ቀን አረፈ። ይህን ሶር በሚባል ዋሻም ቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእስሙኔ ሀገር ሰማዕታት እልፍዮስ፣ ዘኬዎስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ደግሞ የብርሌ ብርጭቆ ሰሪዎች ልጅ የሆነ ከአስንዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ በተወለደ ጊዜ በጎ ተግሣጽ አሳድገውታል። ጥበብ ስራንም አስተማሩት። ከጥቂት ዘመናት በኋላ አባቱ እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስ እና ወደ አባ ባይሞን ዘንድ ሂዶ መነኮሰ። በጾም በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውን በራቁ ገዳማት ሁሉ ተሰማ። ከዚያ በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሂዶ ወገኖች የጽድቅ ጎዳና ይመራቸው ዘንድ አዘዘ። ቅዱስ ቁርባንም ሳይቀበል ከባቱ የማይወጣ ሆነ። በአንዲት ዕለትም 2 ቅዱሳን አረጋዊ አባ አብዥልና አባ ብሴ ወደ እርሱ መጡና ገና ወደ እርሱ ሳይቀርቡ ከሩቅ ሳለ ስማቸውን በመጥራት ሲያውቃቸው አባቶችን ለመምጣታቸው ሰላምታ ይገባሉ ተናገረ እንጂ ግም አደነቁት። አባ ሲኖዳም ከግብፅ ሀገር መጣ። ብዙ ጊዜም ይጎበኘው ነበር። የከዳተኞች ጥበብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ በላከው ጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱ ይረዳው ዘንድ ለመነው። ቅዱስ ዮሐንስን መስቀሉን አንስቶ መኮንኑ አይዞህ አትዘን፣ አንተ ጠላቶችን ታደርጋለህና እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዮስ ላይ ጦርነት በተነሳ ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን አለ፣ አንተ ጠላትን ታሸንፋለህ አለ። ያን ጊዜም ጠላቶቹን አሸነፈ። ከዚያ በኋላ በእነዚያ ወራት ንጉሡ ቴዎዶሲዮስ የርኩሰት ስራ ስለሰሩ የአስንጤዎስ ሰዎች እንዲገሏቸው የሀገራቸውንም እንዲያጠፉ አዘዘ። ንጉሡ የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገሩ ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለመጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋል አላቸው። መኮንኑ
በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ የያዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ። ለቅድስናም ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረውና ድለት ዘንድ ቅዱስ ዮሐንስን ለመነው። በዚያ ጊዜ ዘይት ቀብቶ አዳነው። ከዚያ በኋላ የአስንዮት ሰዎች መገደላቸውን እንዲተው ወደ ንጉሡ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችን ጸለየ። ብርህት ደመና መጣች፣ ተሸክሞ ወደ ንጉሥ አደረሰችው። ያን ጊዜ ንጉሥ ከማዕድ ላይ ነበረ። ያንም ደብዳቤው ከወደ ላይ ጣለት። ንጉሡም አንስቶ ባነበበ ጊዜ ከመኮንኑ የተጻፈ እንደሆነ በመካከላችሁ ባለ ምልክት ተጽፎ አገኘ። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋት እንዲተው በሚል ነበረ። ቀና ባለ ጊዜ ደመና አየ። ንጉሥ አደነቀ። ከዚያ በኋላ ሀገሪቱን ማጥፋት ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሥ ጽፎ ደብዳቤውን ወደ ደመናው ወረወራት። የተሰበሰቡት እያዩ እጁን ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያ ደመና ወደ አባቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላዩም የንጉሥ ፊርማና ማኅተም አለ። ባያትና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድነትም እግዚአብሔር እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እነርሱ መጣች። በጸሎቱ ተፈወሰች። ከዚያ በኋላ ንጉሥ ቴዎዶሲዮስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስም አሰቃየ። ቀናች ሃይማኖት ስለመለወጥ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት የሆነው ዕረፍቱ እንደደረሰ አወቀ። እየጸለየም ግንባሩን በምድር አስነክቶ ሰገደ። ነፍሱን በእግዚአብሔር ሰጠ። ከመቃብሩ ቁጥር የሌላቸው ድንቆች የሆኑ ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ጫብሪ ከምትባል ሀገር ድልብ ቅድስት ዲቦራ አረፈች። ዜናውን በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚህ ዕለት ኅዳር 21 የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ጽዮን ማርያም፣ ቅዱስ ጎርጎርዮስ ዘሮሜ፣ ቅዱስ ዮሐንስ አስዩንጢዮስ፣ ቅዱስ ቆዝሞስ ሊቀ ጳጳስ፣ ቅድስት ዲቦራ ዘድልበት፣ ቅዱስ ዘኪዮስ ሐጺር። እንዲሁም ወርኃዊ በዓላት አበ ጎርጎርዮሳት፣ አቡነ መምናን ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ ናቸው። ከሁሉም ቅዱሳን በረከት ይክፈለን እግዚአብሔር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ላይቱን አነስተኛ በአንድ ተቀበለው ሁልጊዜ የሚያገለግሉን ኃይላዊ ፍለት እያሳሰቡ ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።